ፕሬዘንት ሲምፕል ቴንስ እንግዲህ መሆኑን አይደንቲፋይ የምታደርጉበት ቀላሉ መንገድ ምንድነው? ሀቢትን የሚገልጽ ከሆነ ወይም ደግሞ ልማዶችን ኢንዲኬት የሚያደርግ ከሆነ ሩትስ ኢንዲኬት የሚያደርግ ከሆነ ወይ ደግሞ የተለመዱ ድርጊቶችን ፐርማነንት ፋክትስ ከሆነ ወይም ቋሚ እውነታዎች ማለት ነው። ፋክትንም ኢንዲኬት ያደርጋል ባይ ዘ ዌይ ፕሬዘንት ሲምፕል ቴንስ ማለት ነው። ፎር ኤግዛምፕል ዘ ሰን ራይዝስ ኢን ዘ ኢስት ይላል። ፀሐይ በምስራቅ በኩል ትወጣለች። ይሄ ፋክት ነው። በየትም ቦታ መቼም የማይለወጥ ፋክት ነው ማለት ነው። ይሄ ፐርማነንት የሆነ ፋክት ነው። ሶ ፕሬዘንት ሲምፕል ቴንስ ይሄንን ኢንዲኬት ያደርጋል ማለት ነው። ሰላም ተማሪዎች፣ ዛሬ የምንማረው ስለ ቴንስ ነው። ፕሬዘንት ሲምፕል ቴንስ ቨርሰስ ፕሬዘንት ኮንቲኒዩስ ቴንስን በአጭር ደቂቃ እንማራለን። ወደ ትምህርቱ አንደኛው ፕሬዘንት ሲምፕል ቴንስ ነው። ፕሬዘንት ሲምፕል ቴንስ እንግዲህ ኮንሴፕቱ ሃቢትስ ኤንድ ሪፒትድ አክሽንስ ነው። እንግዲህ ልማድንና እንዲሁ ደግሞ በተደጋጋሚ የምናከናውናቸውን ነገሮች ኢንዲኬት የሚያደርግልን ነው ፕሬዘንት ሲምፕል ቴንስ የምንለው። እንግዲህ የሚጠቀማቸው ኢንዲኬተሮች ምንድናቸው? ኤቭሪ ዴይ፣ ኦልዌይስ፣ ዩዥዋሊ እና ኦፍን። እነዚህ አድቨርብ ኦፍ ፍሪኩዌንሲ ይባላሉ። ስለዚህ እነዚህን ወርዶች የሚጠቀም ከሆነ ፕሬዘንት ሲምፕል ቴንስ መሆኑን ቴንሱን ባይ ሲምፕል ምንድነው አይደንቲፋይ ማድረግ እንችላለን ማለት ነው። ፎርሙላችን ሳብጀክት ፕላስ ቨርብ ፕላስ ኤስ ኦር ኤስ ፕላስ ኦብጀክት ነው። ፎር ኤግዛምፕል ሂ ጎስ ቱ ስኩል ኤቭሪ ዴይ ይላል። ሂ ሳብጀክታችን ነው። ከዛ ጎ ኤስ ወይም ኤስን ተጠቅሟል ማለት ነው። ከዛ ኤቭሪ ዴይ የሚል አድቨርብ ፍሪኩዌንሲ ተጠቅሟል። ሶ ቴንሱ ምንድነው ፕሬዘንት ሲምፕል ቴንስ መሆኑን በቀላሉ አይደንቲፋይ ማድረግ እንችላለን ማለት ነው። ስለዚህ እሱ በየቀኑ ወደ ትምህርት ቤት ይሄዳል ይላል። ስለዚህ ይሄ ምንድነው በቃ ሀቢት ነው ማለት ነው። ሁሌ ወደ ትምህርት ቤት ምንድነው መሄዱን ኢንዲኬት ስለሚያደርግልን። ስለዚህ ይሄ ፕሬዘንት ሲምፕል ቴንስ ነው ማለት ነው። ሌላው ሁለተኛው ፕሬዘንት ኮንቲኒዩስ ቴንስ ነው። ፕሬዘንት ኮንቲኒዩስ ቴንስ ደግሞ ኮንሴፕቱ አክሽንስ ሃፒኒንግ ራይት ናው ነው። ምንድነው የምናከናውነው ተግባር አሁን ላይ ፐርፎርም እየተደረገ መሆን አለበት ማለት ነው። ከኢንዲኬተር ወርዶች ደግሞ ናው ካለ፣ ራይት ናው ካለ፣ አት ዘ ሞመንት ካለ ቴንሱ ፕሬዘንት ኮንቲኒዩስ ቴንስ መሆኑን በቀላሉ አይደንቲፋይ ማድረግ ትችላላችሁ ማለት ነው ተማሪዎች። ፎርሙላው ሳብጀክት ፕላስ አም ኦር ኢዝ ኦር አር ፕላስ ቨርብ አይንጂ ፕላስ ኦብጀክት ይሆናል ማለት ነው። ፎር ኤግዛምፕል አይ አም ኢቲንግ ብሬክፋስት ናው ይላል። እንግዲህ አይ ሳብጀክት ነው። ከዛ አም የሚለውን ፕሬዘንት ቨርብ ተጠቅሟል። ኢቲንግ የሚለውን ቨርብ አይንጂ ተጠቀመ። ከዛ ናው የሚለውን ደግሞ ኢንዲኬተር ኦፍ ዘ ፕሬዘንት ኮንቲኒዩስ ወርድ ተጠቅሟል ማለት ነው። ስለዚህ ቴንሳችን ፕሬዘንት ኮንቲኒዩስ መሆኑን ማወቅ ቻልን ማለት ነው። ስለዚህ አይ አም ኢቲንግ ብሬክፋስት ናው ሲል እኔ አሁን ቁርስ እየበላው ነው ይላል ማለት ነው። ስለዚህ አሁን ላይ አክሽኑን አሁን ላይ ፐርፎርም እያደረግን መሆኑን ሪፕሬዘንት ያደርጋል ማለት ነው። ስለዚህ ፕሬዘንት ሲምፕል ኮንቲኒዩስን በዚህ መንገድ መያዝ በጣም አስፈላጊ ነው ማለት ነው። ኩዊክ ኩዊዝ አለ። ሺ ብላንክ ቲቪ ናው ይላል። እንግዲህ ሺ ሳድባርሳ ሲንጉላር ነው። ናው ሚል ምንድነው ኢንዲኬተር ኦፍ ወርድ አለ። ሶ ከቹዛችን ውስጥ ማን ነው መልሱ? ኤ ዋችስ ነው። ቢ ደግሞ ኢዝ ዋቺንግ ነው። ሶ ዘ አንሰር ኢዝ ዋቺንግ ቢ ይሆናል ማለት ነው። why because ሪዝኑ ማለት ነው the word now indicates that the action is happening at this moment, so we use the present continuous ማለት ነው። ስለዚህ ቢ መልሳችን የሆነበት ምክንያት ናው የሚል ኢንዲኬተር ስላለ መሆኑን በደንብ መረዳት ያስፈልጋል ማለት ነው። የመጨረሻ ፕሬዘንት ሲምፕል ቴንስ እንግዲህ መሆኑን አይደንቲፋይ የምታደርጉበት ቀላሉ መንገድ ምንድነው? ሀቢትን የሚገልጽ ከሆነ ወይም ደግሞ ልማዶችን ኢንዲኬት የሚያደርግ ከሆነ፣ ሩትስ ኢንዲኬት የሚያደርግ ከሆነ ወይ ደግሞ የተለመዱ ድርጊቶችን፣ ፐርማነንት ፋክትስ ከሆነ ወይም ቋሚ እውነታዎች ማለት ነው። ፋክትንም ኢንዲኬት ያደርጋል ባይ ዘ ዌይ ፕሬዘንት ሲምፕል ቴንስ ማለት ነው። ፎር ኤግዛምፕል ዘ ሰን ራይዝስ ኢን ዘ ኢስት ይላል። ፀሐይ በምስራቅ በኩል ትወጣለች። ይሄ ፋክት ነው። በየትም ቦታ መቼም የማይለወጥ ፋክት ነው ማለት ነው። ይሄ ፐርማነንት የሆነ ፋክት ነው። ሶ ፕሬዘንት ሲምፕል ቴንስ ይሄንን ኢንዲኬት ያደርጋል ማለት ነው። ሌላው ፕሬዘንት ኮንቲኒዩስ ነው። አክሽንስ ሃፕኒንግ ናው ነው። አሁን እየተከናወኑ ያሉ ድርጊቶችን ነው ሪፕሬዘንት የሚያደርገው። ቴምፖራሪ ሲቹዌሽን ነው፣ ጊዜያዊ ሁኔታዎችን ነው የሚገልጽልን። ፎር ኤግዛምፕል አይ አም ስታዲንግ ፎር ማይ ኤግዛም ዚስ ዊክ ይላል። እኔ በዚህ ሳምንት ለፈተናዬ እያጠናሁ ነው። ሶ አክሽኑን አሁን ላይ ፐርፎርም እያደረግን መሆኑን ኢንዲኬት ያደርግልናል ማለት ነው። ሶ ይሄንን አሁን ላይ ፐርፎርም የምናደርገው ድርጊት ወይም ደግሞ አክሽን ካለ ደግሞ ፕሬዘንት ኮንቲኒዩስን እንደምንጠቀም በደንብ መረዳት ያስፈልጋል ማለት ነው። ስለዚህ ፕሬዘንት ኮንቲኒዩስ ምንድነው፣ ፕሬዘንት ሲምፕል ቴንስ ምንድነው የሚለውን በዚህ ቪዲዮ እንዳወቃችሁ ተስፋ አደርጋለሁ። የዛሬ ቪዲዮ አጭር ቪዲዮ ነበር የሰራውላችሁ። እንግዲህ ይሄን ይመስል ነበረ።
ቀጣይ ጠቃሚ ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ አትርሱ። ሰላም ሁኑ። ቻው ቻው።